ቴዎድሮስን ለመተቸት አማራው ነው ማለት ኦሮሞ ይተች ትግሬው ይተች አቁስሏቸዋል። የትግሬን ፖለቲካ አበላሽተዋል፣ የኦሮሞን ፖለቲካ አበላሽተዋል። እነሱ ይተች ችግር የለም። አማራ ግን ቴዲ አፍሮን ሲተቸው ያሳዝናል። ሁላችንም መገለጫ ኢትዮጵያ ነው። ኢትዮጵያዊነት የሚሻክረው ክፍል ደግሞ ተፈጥሯል። ይህን እውነት መቀበል ያስፈልጋል። በአንድ ወቅት ዘመድኩን በቀለ ስለ ቴዲ አፍሮ እንዲህ ብሎ ነበር። እየነገሩኝ ነው። ቴዲን ዘመዴ ቴዲ አፍሮን ይኸው ገጹን እያሉኝ ነው። እስቲ ሊዮ አንድ ጊዜ ምን ጻፈ ይሆን? ችግር የለም። ይኸው አንዴ አራተኛ ላይ ነው ያለው ዘመዴ፣ አራተኛ ላይ ነው ያለው፣ ሶስተኛ፣ ሁለተኛ። እስቲ አንበሳ ያላሳፈረኝም እንዲህ ብሎ ጽፏል። ላነብ ነው። ይኸው ቴዲ ሻን ላነብ ነው። ቴዲ አፍሮን ላነብ ነው። ይኸው ላነብ። በቅድሚያ የአክብሮት ሰላምታዬን በማስቀደም ከሰሞኑ በጥንታዊቷ እስቲ በሉ በጥንታዊቷ ቅድስት ቤተ ክርስቲያናችን ላይ ሲካሄድ የነበረው ማዋከብና ቅዱስ ሲኖዶሱን የመከፋፈል ሰይጣናዊ ስራ በጥብቅ እያወገዝኩ በዛሬው ዕለት ቅዱስ ሲኖዶሱ ያሳለፈውን ውሳኔ ተከትሎ በተጠራው አዋጅ መላው ምዕመናን ለሃይማኖቱና ለማዕተቡ በተጠንቀቅ እንዲቆምና እስከ መጨረሻውም የቅዱሳን አባቶቻችንን ድምፅ እንዲከተል በአጽንኦት ለማሳሰብ እወዳለሁ። ቅጥፈትና እብሪት ፍጻሜው ታላቅ ውድቀት ነው። ቴዎድሮስ ካሳሁን ቴዲ አፍሮ። እናመሰግናለን። አዬ አንመጋጥብን ላልጆሌ ኢትዮጵያ ሺሻ ቤት ነው ያልከው፣ ዘፋኝ ነው ያልከው። አሰልጣኙ ጋሽ ውበቱ ራሱ ዛሬ መጥቶ ተናግሯል። ጸሐፌ ተውኔት ስንቶቹ መጥተዋል፣ ዛሬ ተናግረዋል። የተደበቀ ጋሽ አበራ ሞላ ደውሎልኛል። በጀርባ አታውራኝ፣ በጀርባ ከኔ ጋር አትበል፣ ወጣ አደባባይ ላይ ተናገር ነው ያልኩት። አደባባይ ላይ ተናገር ነው ያልኩት። አሁን በማጀት የምትደበቁበት አይደለም። በህልውና ነው የመጣው። ኢትዮጵያን ሊያፈርስ ነው የዘንዶ የመጣው። ዓለም ቢሰለፍ አይችልም። ቴዲ አመሰግናለሁ የኔ ጌታ አመሰግናለሁ። እኔ አላየሁትም፣ እግዚአብሔር ምስክሬ ነው። ቴዲ አፍሮ ለምን ዝም አለ ምናምን ሲባል ዝም ቢልስ? በአንድ ወቅት ቴዲ አፍሮ እንዲህ ብሎ ነበር። ሁሉን ለማስደሰት አይቻልም። ጠቃሚውና የሚያስፈልገው መንገድ የትኛው ነው ብሎ ባመኑበት ነገር ላይ ማተኮር ነው የኔ አካሄድ። በዚህም መሰረት የተለያዩ አቀባበሎች ይኖራሉ። እንዳየው ግን ሁሉም ሰው ኢትዮጵያዊነት ውስጡ ያለ የነበረ ኢትዮጵያዊነት ሊጠፋ የሚችልም አይደለም። እንደ ሃይማኖት የጠለቀ ነው። ኢትዮጵያዊነት ረቂቅ ሚስጥር አለው። ኢትዮጵያዊነት በጣም ረጅም መሰረት ያለው ነው። ይህን ካለመረዳት በነበሩ አብረን ባደረግናቸው ብዙ መልካም ነገሮች ላይ መስማማት ስንችል አብረን ባጎደልናቸው ነገሮች ላይ ዝም ብለን በጊዜ ማጥፋት ጠቃሚ አይደለም። ምን ጊዜም እኔ ትላንት አዲስ ልጅ ወልጃለሁ። አሁን 4 ዓመት ሆኖታል። ይሄ ልጅ ከፍቅርና ከጥላቻ የቱ እንደሚሻል ብጠይቀው የሚነግረኝ ስለ ፍቅር ነው። ከአንድነትና ከልዩነት የትኛው እንደሚሻል ብጠይቀው ያንተም ልጅ ሊነግርህ የሚችለው አንድነት። ይሄን ልጆች ሊመልሱት የሚችሉትን ጥያቄዎች በእድሜ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ ይሆን። እኔ አሁን አይደል እንደሚገባኝ አሁን ገናውን መረዳት ይኩ ነው። እኔ የቴዲ አፍሮ አልበም ተለቀቀ አልተለቀቀ 1 ሳምንት 1 ዓመት ሆኖብኛል። ትኩረቴ ሁሉ ያለው 18ቱ ትራኮች እንዴት ያሉ ቆንጆ ዘፈኖች ይሆናሉ ብዬ እየጠበኩ እያለ ትኩረትም አልሰጠሁትም። በቀን 8ኛ ወር 8 ሰዓት 2018 18 ትራክ ሲባል 8 አለው። በእርግጥ ግን እኔ 8 ምን አገባኝ ብዬ ስለ 8 ምንም ያስተዋልኩት ነገር አልነበረ። አሁን እኮ ነው አሁን ሳስበው የሆነ ነገር ተገለጠልኝ። ከ8 ጋር ምን አያያዘው ብዬ እኮ እያሰብኩ ነበር። አሁን ነው የሆነ ነገር የገባኝ። የምሬን እምላችሁ አሁን ይሄን ቪዲዮ ስሰራ ነው ይሄ ነገር የገባኝ። እኔ የገባኝ ነገር የገባችሁ ይመቻችሁ። ያው አንተ እንዳልከው ነው። እኔ አሁን የምልህ አንደኛ ቴዲ አሁን ከተለመደው ጊዜ በጣም ረጅም ጊዜ ወስዷል።
እሱም በራሱ ሰምቲንግ በቃ እያበሰለው እንደሆነ ይገባኛል። የሆነ በጣም ተለቅ ያለ ነገር ይዞ ምክንያቱም አይ ቲንክ ከመጨረሻ ከሰራው አልበም የተሻለ አልበም መልቀቅ ነው የሚፈልገው ብዬ ነው ማስበው። ከዛ አንጻር አይ ቲንክ በጣም ሂት ያደረገ ነገር እንደሚሰጠን ተስፋ አደርጋለሁ። ሜቢ በሰራንበትም ጊዜ ከቴዲ ጋር በዚህኛው ኮንሰርት ፐርሰናሊ በግልም ተቀምጠን የማውራቱን ምድል አብረን የመስራቱን ነገር ሳይ ከቴዲ የተረዳሁት ነገር ምንድን ነው? አንድን ሰው የማንበብ የሆነ ያ ሰው አቅም ካለው ጥሩ ሰው ከሆነ ቀና ሰው ከሆነ ምናምን ኢነርጂን የማንበብ ነገር ስላለው ኢነርጂውን አንብቦታል ብዬ ነው የማስበው። አቅሙን አውቆታል። ልጁ ያንግ ነው፣ መስራት ይፈልጋል። ያን አይቶ እድሉን የሰጠው ነው የሚመስለኝ። ይህ ደግሞ የታላላቆቻችን ግፊያ ነበር። የቀደሙት አባቶቻችን ግን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምንሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው። ብዙዎች እሱን ለመግለጽ ይከብዳቸዋል። ከድምፁ ቅላጼ ጀምሮ ከሚጽፋቸው ግጥሞች በእያንዳንዱ ሙዚቃዎች ደግሞ ከሚደርሳቸው የዜማ ልዕቀቱ የተነሳ ለዓመታት ብዙ አድናቂዎችን አፍርቷል። እንዲሁም ከልጅነቱ ጀምሮ እስከ እውቀቱ ድረስ ለተለያዩ የሙዚቃ ባለሙያዎች የተለያዩ ግጥሞችን በመጻፍና በመድረስ በመስጠት የምናውቀው ቴዲ አፍሮ ብዙዎችም እንደሚናገሩት ቴዲ አፍሮ ዘፋኝ ብቻ ሳይሆን የታሪክ አዋቂ ነው ይሉታል። ልዩነትን ወደ ጎን አድርጎ አንድነትን በመስበክ የምናውቀው በተለያዩ ምክንያቶችም በስደት ላይ ሆነው ከሀገራቸው ርቀው በብዙ ችግር ውስጥ ቁጭ ብለው ሀገራቸውን እንዲያስታውሱ የሚያደርገው ድንቁ ዘፋኝ የሆነው ቴዲ አፍሮ ለዓመታት ከኛ በአዲስ ስራዎቹ የራቀው ቴዲ አፍሮ በቅርብ ቀን ይመለሳል። በ6ኛ አልበሙ ኢቶሪካ በተሰኘው አልበሙ በ8ኛ ወር በ8ኛው ቀን በ8 ሰዓት ላይ በ2018 አልበሙ እንደሚለቅ ተነግሯል። ብዙዎችም የሱን አልበም በጉጉት እየጠበቁ ይገኛሉ። የሚለቀቀውም እንግዲህ በራሱ የዩቲዩብ ቻናል ነው። ቀኑ ሚያዝያ 8 ሐሙስ ዕለት ከቀኑ 8 ሰዓት ላይ። ታዲያ ቴዲ አፍሮ እስካሁን ድረስ ለኛ ካደረሳቸው ሙዚቃዎች መካከል የትኛውን እናንተ ትወዱታላችሁ? ኮሜንት ላይ ያስቀምጡልኝ። አርስቱን ደግሞ ከነጥላሁን ከነ ማህሙድ ከነ አለማየሁ እሸቴ የተቀዳ ቅርጽ ነው ያለን ሁላችን። የቀደሙትም ለሚቀጥሉት በዛ መጠን ነው እያስተላለፉ የሄዱት። ከዛ በተረፈ አቅመ በቻለው መጠንና ባለ የተሰጥኦ ልክና በትጋት መጠን የምትጠጋበት የራስ የሆነ ውጤት ካለ መድረስ ትሞክራለህ። ከዛ ውጭ ያለውን ነገር እኔ እዚህ ጋር ደርሻለሁ እዚህ ጋር ለማለት ብትልም አትሆንም። ስለሆንክም ይሄን በሰው ቢሆን ያምራል። እኔ ስለዛ ለመናገር ብዙ አይመቸኝም። ማውቀውም ማድረገውም ብቻ ያደረኩ ነው ነው። እስቲ ባለንበት ስራ እንነግር ባለሁበት ስራ እክለምና ወደፊት ደግሞ አብረን ነው። በአጭር ጊዜ ውስጥ አለቀም ባይባል እውነት ለመናገር በ2 ዓመት ጊዜ ውስጥ ነው የስቱዲዮ ስራ ያለቀው። ከዛ ፊት በቤት ውስጥ ዜማና ቅኔ ማዘጋጀት ነበረ። ግን በየቀኑ ነበር የምሰራው እና ከባዱ እንግዲህ እንቅልፍ ማጣት እና የአመጋገብ ችግር ገጥሞኛል። ከዛ በተረፈ በጥሩ ሁኔታ ደስ ብሎኝ ነው የጨረስኩት።